እሺ ነገሩን ያካብል ለጋብዞት እሺ ምሳ ጋብዘኛ ቆንጆ ምሳ አይ ቢቆጠብ ጥሩ ነው ጋሽ ይቆጠባኩት አቤት 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 እኔን ምሳ ለመጋበዝ ነው አይደለም ይቆጠብ የምትለው በጭራሽ እንደዛ አይደለም 9ኛ ክፍል ስለዚህ ጋር የተማርኩት የቁጠባ ትምህርት ትዝ አለኝ በዚህ ቅጽበት ጋሽ ቤተሰብ የራሱ እኮ ለቁጠባ ያለውን ፍላጎትና ተነሳሽነት ቢያዩ እኮ እንዴት እንደሚያደንቋቸው አቤት 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 አይናቲ እንግዲህ የለም እኔ ጋብዛለሁ እሺ ባንዳፍ ጋሽ የምር ጥሩ ታዲያ የት እንሂድ ያው እርሱ አይደሉ የሚከፍሉት እርሱ ይምረጧ ጥሩ እዛ የተለመደው ቤት እንሂዳ በቃ እሱ ጥሩ ነው እሺ እሺ እንቅደም እንጂ ደጋሽ ካለ ያለው በሩን ድጋሚ እንወጣበታለን እኮ ለዘላለም ዘጋሹ ልታስረዳኝ ትችላለህ ምኑን በራ ዘጋጉን ነው ቅዱስ እየቀለድኩ አይደለም እኔም እየቀለድኩ አይደለም መኪናዬን ምን አርጊ ነው የምትያት ቆይ ምን ባረኩት ነው እንደዛ መንገድ ላይ የሚያበሻቅጠኝ ማን ነው ኪራማ እንደዛ መናገሩ እኔን ተገቢ ነው ምን አለሽ ደግሞ እኔ እኮ ስንት ስራዬን ትቼ ነው እሱ ጋር የምሄደው ከእሱ ምንም ፈልጌ አይደለም እሺ ምን ተፈጠረ መንገድ ላይ አግኝቶኝ ከፍ ዝቅ ነው ያደረገኝ እኮ ምን አለሽ እያልኩሽ እኮ ነው በቃ ተይኝ ከዚህ በኋላ አጠገቢያ ትድረሺ ምናምን እና ተይዋ እኔማ ተውኩት ግን ውለታዬን በዚህ መልኩ መመለስ አልነበረበትም እና በምን ይሆን በስጦታ ወረቀት ምናምን ጠቅልሎ ይመልስልሽ አልገባኝም እየቀለድክ ነው አንቺ እኮ ነው ዝም ብለሽ ነገሩን ያካብድሽውና እየተጨነቅሽ ያለሽው እንጂ እሱ ኖርማል ነገር እኮ ነው ያለሽ እንዴት አሁን ካለበት ሁኔታ አንፃር ዱላም ሊኖረው ይችላል አልገባኝም እኔ ሊመታኝ አዎ ፈጣሪ አትርፎሻል በዚህ ዘመን እጁን ሴት ላይ ሊያነሳ እግሩም ይታዘዝለታል አንተ ቀልድ ላይ ነህ ቀልደስ ጨርስ አውራኝ እሺ እዛ ማጋጨት የለመደችውን መኪና ሄዳ አሰብርም እንዴ መኪናዬን አሰቃየቻት እኮ ቆይ ግን ምን አርገኝ ነው እንደዚህ ተናገርኳት መኪናዬን ሰብራብኝ ነው አይናቲ ባህሪን አጋባብኛ እና ይመጣል ነው የምትለኝ አዎ ጋሽ እዛ ያሉ ሁሉም የጽናትና የኪራ ፍቅር እንዲመለስ ይፈልጋሉ ስለዚህ ይመጣል ግን እኮ ረስቷታል ጋሼ ጽናት አሁን ሁሉንም ነገር ወስና መጣለች ስለዚህ ቀና ቀናውን ማሰቡ ነው የሚበጀው እሱስ አዎ ምንም አይሆንም ልጄ ግን ጽናትማ ምንም አትሆንም ጋሼ እናንተ አላችሁላት እኔም አለሁላት እንደው ከዛ እዚህ እያልክ ልጄ ከስራ አጉል እንዳትሆን እኔ እንጃ ጋሼ በአሁኑ ረፍቴን ሳልጨርስ ተመልሼ ገብቼ ድጋሜ ስወጣ የሚያስገቡኝ አይመስለኝም ካልሆነ ሌላ ስራም ቢሆን እፈልጋለሁ እንደው ተባረክ ልጄ ለጽናት በዚህ ልክ ከጎና መቆምህ ትልቅነትህ ነው ጽናት እኮ እህቴ ናት ወንድም ደግሞ ለእህቱ መከታ ነው ተባረከ ማለት ውጭ ምን እላለሁ ኧረ ጋሼ ምርቃቱን ብቀበልም እንደዚህ ሲሉኝ ግን ያራቁኝ ይመስለኛል ኧረ እንደዛ እንዳይሰማ ልጄ ብታይ የእሱ ግፍ ነው መሰለኝ አይዞሽ ኒናዬ ወይኔ ብታይ ምንም አልተረፍኩም እኮ እኔ የምልሽ ግን ኒና እንዴት ነው እኔን እያሰበኝ ነው ብታይ ቀላል ጽዬ ይኸውልሽ ልብስ አምጪልኝ ሲለኝ ምግብ ሲለኝ ደግሞ ሻይ ቡና ሲለኝ ደግሞ ውሃ ብታይ እሽት አድርጌዋለሁ እንዴ አንቺ ልጅ ኪራ ሲናደድ እኮ የሚያደርገውን አያውቅም ደግሞ በኋላ እንዳያስወጣሽ ወይ ጽዬ አንቻው ለካ እሱም አለ በቃ ቢያንስ ነው ምናምን ቢናገሩት ነው የሚሻለው አረ ልክ ነኝ ጽዬ ወይኔ ሞደቄን ሳላዘጋጅ አየር ላይ እንዳልቀር በቃ አይዞሽ በሙቅ ውሃ ተዘፍዘፊውና በቫዝሊን ሽውሽ እሺ ጽዬ በቃ አሻለሁ ጋሼን ደግሞ ሰላም በይልኝ እሺ ዴቭንም ሰላም በይልኝ ሁሉንም ሰላም በይልኝ እሺ እሺ ቻው እሺ በቃ ቻው አይ እውነቷን እኮ ነው የእነሱን ትዳር አስተካክላለሁ ብዬ ራሴን እንጀራ ገመድ ልበድስ እንዴ መጠጊያ መሸሸጊያ እንኳን የለኝ አይ በራሴ እጅ ነው እኔማ የምሞተው ወይኔ ምን ሆነ ነው ታዲያ የምትቆጣኝ ቆይ አንቺ ምን ሆነሻል እንዴ ሰው ሲደብረው አይገባሽም እኔ እኮ እሱን ስለምረዳ ነው ከጎኔ ለመሆን ወደ አንተ የምመጣው እኔ ከጎኔ ምንም አይነት ሰው ያስፈልገኝም ይኸውልሽ አርፈሽ የራስሽ ህይወት ላይ አተኩሪ የራሴን ህይወትማ እየኖርኩ እኮ ነው
በቃ በጣም ጥሩ እየኖርሽ ነው አይደለ? አሁንም በደንብ ኑሪ። እኔን ተይኝ እንዴ። እኔ እኮ ጠላትህ አይደለሁም። ለምንድን ነው እንደዚህ የምታደርገኝ? አንቺ ምንም ቢሉሽ አይገባሽም። እንዴ ቆይ ይሄ ልጅ ምን ሆኖ ነው? በዚህ ጊዜ ሰው ገጭቶ በሚጠፋበት ጊዜ እኔ እሱ ወደ ጤናው እንዲመለስ ደፋ ቀና ባልኩ እንደዚህ ያደርገኛል እንዴ? ሰኒ ለክሩቤል እንዲትርቅ የመጨረሻ ማስጠንቀቂያ ያለውን ነገር ሁሉንም ነገረቻት። ጽናትም የክሩቤል ሰራተኛ ሳትሆን ሚስቱ እንደነበረች ነገረቻት። በዛን ሰዓት ላይ የምትይዘውም እና የምትጨብጠው አጣይ። ቆይ አንቺ እንደዚህ ያስደነገጠሽ ምን ይሆኑ ብለሽ ነበረ ብላ ሰኒ ስትጠይቃት ኧረ እኔ ምንም ትላለች። ጽን ያሰበችው እሷ የክሩቤል ሰራተኛ እንጂ ፍቅረኛ ወይም ሚስቱ እንደሆነች አላሰበችም ነበር። ለዛም ነበረ ያንጓሸሸችም ቢሆን ለመስማት ማፈልገውን ማሰማት የራሷ ለማድረግ ፍላጎቷ ኪራን እንደ ጉድ እየጨመረ ነበር ያለው። ያ እንዳይፈጠር ደግሞ ሰኑ ያለውን ሁሉንም ነገር እየተናገረ ትኖራለች ማለት ነው። ጽድ ለገጠር ሄደችው ኪራ ወደ እሷ እንደሚሄድ እንድታውቁ ነበረ። ነገር ግን እሱም ደግሞ እሷ ያለችበት ቦታ ውሰዱኝ፣ እዚህ አልፈልግም እያለ ገጭቋ እያለ ነው። የጽናት ውሳኔ ትክክል ነው። ኬራ ምግብ ሲላሰኒም እንግዲህ ምግቡን ትታሷ ወሬ ለወሬ ነው እንትን እያለችው። ምክንያቱም ሰኒ ጥናትን ለማጠናተን እንዲያስታውስ ለማድረግ ያላት አማራጭ ወጡን ሳትሰራ በዛም በዚህም እያለች ኪራን ቢዚ ማድረግ ነበረ። ኪራ ምን ሆነህ ነው የተናደድከው? ይለዋል ናሆሜ። ናሆሜ እንግዲህ እየሳቀ እውነትም ጽናት ያሰበችው ነገር ከሳካላት ማለት ነው ይላል። ለምን ሄደች ብሎ ኪራ ገጭቋ ይላል። እሷ ከሄደች ምንም ሆነ ሁሉም ነገር እንደሚያስጠላው ጠንቅቆ ያውቃል። ጽናትም እንግዲህ ለመሄድ ወስና ጉዞዋን ጀምራለች ወደ ገጠር ሲመጣ ስለሆነ የተገጨበትም አሁንም ወደ ገጠር ሲመለስ ትውስታውን ይመለስለታል ብላ ስለምታስብ ሁሉንም ነገር ትታ ወደ ገጠር ጉዞዋን አድርጋለች። እንግዲህ እሱ ያሳካላት።
ውድና የተከበራችሁ የቻናል የቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ስለምታበረታቱን እጅግ አድርገን እናመሰግናለን።